ናችሁ ግማታሞች። እኔ ሳሪ አይደለም። በጣም እንደምሸቱ ደግሞ ማዕዚ ነግራችኋለች። እሺ እኛ ዝም ያልነው ፈርተን አይደለም፣ አውቀን ነው። አውቀን ትተነው ነው። ታጠብ ትያለሽ አንቺ ጓደኛሽ ሱቅ በራሷ አሁን በእናንተ ቤት እናንተ ሱቅ አላችሁ፣ እሷ የላትም። እናንተም ብሎ ጓደኛ እንዲህ አይደል፣ በሚጣላ ጊዜ ገበናውን የሚረጋግፍ አይደለም። እሷ ግን ማለት ነው የእናንተ ሚስጥር እንኳን በውስጧ ይዛ አንድ ቀን የእናንተ ሚስጥር እንኳን አውጥታ ተናግራ አታውቅም። ጓደኛ እኮ መሰብሰቢያ ነው። 4 ቀን ሆስፒታል አደርኩ ለማለት የምታድሪ ከሆነ አትደሪ። ማለመነሽ ጊዜው የሰለጠነ ነው። እድሜ ለሆስፒታል ነርስ አለ እኮ። ነርስ በዚህና በዚህ ቁመው ነው የሚያስተናግዱሽ ከዶክተር ውጪ። ታካብጃለሽ እንዴ? እናትና አባቶቻችን አዋልደው ራሱ አንድ ቀን እንኳን ተናግሮ ያውቁ። ያሽ እንደዚህ ጉሽቅ ማለት እኔ ጋር ነው የተጣላሽው አይደለ? ሴትና ሴት ይጣላል። ተጣልተናል። እኔ ተጋጠሚ ከኔ ጋር ስለ ብሔር ምናምን ታዩሱን እኔ የለውበትም እኮ ከድሮም ይሄ አይመጣውም እንዴ መቤቴን አማርኛው ራሱ አይገጥም በነገራችን ላይ ማለት ነው። ለረገጣም አይመች። አይዞሽ ገለቴ ኦኬ። ግን ለረገጣም እንዲመች አድርገሽ ከጎን ግብት ብትይ ጥሩ ነው በነገራችን ላይ ማለት ነውና ከጎን እንደዚህ ኖ ተጋጠሚ ከኔ ጋር አንደኛ ምላስሽን ሰብስቢ መጀመሪያ ምላስሽን ሰብስቢ። ሁለተኛ ነገር ደግሞ ጓደኞቼ ካዱኝ ይሄው አወሩብኝ እንደዚህ ብሎ እኔ ጓደኞቼ ብዬ አውርቻቸው ኧረ አይደለም ተጣላን እንጂ አላወራንም። ቃልን ተሳደብሽ ከዛን ታይ እሰው ቤት ሄዳ ቆየች አሉ። ሚስቱ እስከፈቀደች ድረስ አንቺ አይመለከትሽም ነው ያልኩሽ። አንቺ አይመለከትሽም ኦኬ። ራስሽ ተሰተሪ ነው ያልኩሽ እኔ ከዛም ብር ጥየቃ ሄድሽ። ከዛም በኋላ እኔን ቆሻሻ አድርገሽ እኔን እንደ ባለጌ አድርገሽ ራስሽ መክበር ፈለግሽ። ተነቃብሽ አለቀ። ይሄ ነው ጥላችን። እጹብ ላይ ተደርባ ምናምን ውዴ አንቺ እኮ ሱቅ ከከፈትሽ አመትሽ ነው። ለባልሽ መኪና ስገዢ እነሱ አበድረውሽ ነው። ሱቅሽን ስትከፍቺም እነሱ አበድረውሽ ነው። ታዲያ ምን አደረጉ? ከዚህ በላይ ምን ያርጉሽ ውዴዋ? ዝም ስለሚሉ አንቺ ሚዲያ ስላለሽ እነሱ መጮቆን አይቻልም ውዴ፣ አይቻልም። አይመጣው ራስሽ ባፍሽ እንኳን እኮ ተናግረሻል። ባፍሽ ራሱ በጣም ተናግረሻል። አንዴ የሰው ውለታ አይለብኝም፣ አንዴ ደግሞ ኧረ ተይ አንዳንዴ መቃጀቱ ይቅር እግዚአብሔርን ተይ። ግን አቋም ይኑርሽ። ተይ ገለቴ ተይ፣ እግዚአብሔርን ተይ። ከዛም በጎን ሂደሽ ደግሞ ልታረቅ አልፈልግም ነው ሲጀመር። እሱ በዳይቱና ታርቋል። ውሸታ አይ ብዙ ምልሽ ነበረኝ። ዛሬም የመለስኩልሽ በልጄ ስለመጣሽብኝ ነው። ልጆቼን አላፍርባቸውም። ዛሬም መልስ ይሰጠውሽ። ተሰተሩሽ፣ ተከበሩ፣ እንደ ትልቅ ሰው ሆኖ በአሁን ሰዓት ላይ እናንተ ሰውና ሰውን የምታስታርቁበት ነው እንጂ እንደዚህ የሚያረጋችሁ እኔ አንድ ሰው መቼም ሀዊ ትታረቀኛለሽ ብለሽ እንዳታስቢ። ማንም ቢመጣ እኔ እርቅም ስላልኩኝ አምላኬ የምትፈርድብኝ ከሆነ ፍረድብኝ ብየዋለሁ። ፍረድብኝ፣ እኔ ፍርዱን እቀበለዋለሁ። ከፈለክ ውሰደኝ ብየዋለሁ። እኔ አምላኬ ሆይ እኔ ስላልታረኩኝ ይቅርታ ስላላደረኩኝ የምትፈርድብኝ ከሆነ ፍረድብኝ ብየዋለሁ። ፍረድብኝ፣ በቃ ይፍረድብኝ፣ ይውሰደኝ፣ ከፈለከ ይውሰደኝ። ቤተሰብ ቀይ መስመር ነው። ቤተሰብ አይነካም። እኔና አንቺ ከተጣላን እኔና አንቺ ነን መጋጠም የምንችለው። ቤተሰብ ላይ ፊት ውሰደኝ ብየዋለሁ። ይውሰደኝ በቃ። ደግሞ ለዚች ከንቱ ዓለም የሚያጓጓኝ መስሎሽ? አያጓጓኝ። ልሙት አንቺ እንድትከብሪ። እኔ ልውጣ ከዱባይ እናንተ ስሩ። ሟች አባቴን እንደዛ አድርገሽ እስከ መሳደብ ድረስ ምናምን አይደረግም። ለዛ ነው ቀይ መስመር። ካሁን በፊት እኔን ዱባይ ላይ ለማሳዝ ስትሯሯጪ በጣም ብዙ ሰው ከጎን ስትልኪብኝ፣ ደግሞ ሰው ስትጣላ ምንድነው የምታደርገው? እራሷ አትጋጠምም። በውስጥ ነው የምትመጣው። እንደዚህ በሰው ነው የምታሰድብሽ። በሰው አስቀምጣ ሽሮና በርበሬ ትሰጣለች። በቃ
ግጠሚ በፊት ለፊት ውዴ የምን መጅለጥለጥ እርሶም ይቁረቡ የመቁረቢያ ጊዜቱ ነው እርሶም ይቁረቡ ለመቁረብ እኛ ገና ጻነ እግዚአብሔርን እርሶም ይቁረቡ አይዞሽ ገለቴ እኛ ጭነን አንመጣም ባልየው እዚሁ ዱባይ ላይ ነው ያገኘሁት ልጆቼንም ደግሞ ከብርባቸዋለሁ በሚዲያ ላይ የምታቁት ነው ያለኝ ምንም የተለየ ማንነት የለኝም እኔ ዱባይ ላይ የተለየ ማንነት ምናምን የለኝም 11 አመት ጓደኛሽና የኖርሽውን ግማታን ብለሽ የምትሳደቢ ደሞ አንቺን ብሎ ጓደኛ እርብስ ማአውል መንፈስ ቅዱስ እሷም እኮ ያንቺው ነበረች እኮ እግዚአብሔርን እምሬ ነው ያንቺው ነበረች ሲጀመር ማበረታታት እቺ ነበር ግን በእነሱ ሳይድ ላይ ካልሄዳችሁ ለምሳሌ ልንገራችሁ እሷ ከሆነ ሰው ጋር ከተጣላች ጓደኞቿ በሙሉ መጣላት አለባቸው የሷን ፎቶ መፖስት አለባቸው ካልፖስቱ ሌላ ማአት ነው የሚወርድባቸው እስር ቤት ነው ጓደኝነት ነው እግዚአብሔርን የምሬ ነው እስር ቤት ነው ጓደኝነት ነው ሌላው ቆፈርቶ ነው የሚፖስተው እንጂ እውነቱን ረስተው መስሏችሁ ነው እግዚአብሔርን አይደለም ያው ከምድረ ገጽ ነው የሚጠፉት ለዛ ነው ያው ሌላው ደግሞ ያው ቀሚሱንም መሸጥ ስለሚፈልግ ምናምን ነው ስርስር የሚሄዱት ወዶ መስሏችሁ ነው በእነሱ ማትፈርጂ ሙዴዋ ግዴታ መለመን አለባቸው በቃ እሷ አኩራፊ ናት ሁሌ መለመን ብታጠፋም ባታጠፋም ይቅርታ መጠየቅ አለባቸው መች ይመችሻል ያው ይጋይለም ያው ይጋይሰራም ባናትሽ ትተከያለሽ እንጂ አይደለምንሽ ሁሉ ፎቶ ለጥፎ እግዚአብሔርን ይባረራሉ ካልሆነ ጥቅማቸው የሚቀርባቸው ስላለን ወሬ ስንቱ ሰው እኮ ነው ፎቶ ለመነሳት እንኳን ኢክራም ስል ሲሄድ የነበረው ደሞ እናንተም ብሎ ስለመተት አውሪ ስለመተት ምናምን ማስረጃ ካሎት እባኮትን በመፖሰት ይተባበር በተለይ የኔ ጉድ ያላችሁ የኔ ሚስጥር ያላችሁ እባኮትን በመፖሰት እንዶ አደራዎትን በመፖሰት ይተባበሩን እኔ የተለየ ሚስጥር የለኝም ሚዲያ ላይ እንደምታዩኝ ነው ሌላ ጉድ የለኝም ስንት አለሽ አንቺ ሲጀመር ልንገራችሁ የሆነ ነገር ልንገራችሁ እስ በራሳቸው ምናምን ራሱ የተዋደዱ ምናምን መስሏችሁ ነው ሚስጥር ተያይዘው ነው እኔ አልዋሻችሁ ሚስጥር ተያይዘው ነው ሚስጥር እዛች ጋር እንዳይወጣጡ ነው ተያይዘው ያሉት ከገባን አንድ ላይ እንገባታለን ብለው ነው ያምሬ ነው እንጂ ተዋደው መስራጂ አንዷ ስትመጣ ማለት ነው ይቺኮ ብልቃጥ ይባባላሉ ይሰራደባሉ ሌላ ጋር ድንግል ማርያምን ከዛ አብሮ ይውሉና ማለት ነው በልተው ጠጥቶ ተነስቶ ማታ አንዷ የሆነ ሰው ስታገኝ ትሄድባታለች እግዚአብሔር ይቺኮ ሰው አይደለችም ትላለች እግዚአብሔርን የምሬን ነው እርስ በራሳቸው እንኳን ፍቅር የላቸው ግን ለሚዲያ ማስመሰል አልችልም እኔ አይቶ ማለፍ አልችልም ከናንተ ጋር ለመኖር ምን እንደሚያስፈልግ ታውቃላችሁ አንደኛ ነገር ማስመሰል እና ደግሞ አንቺ ስትጣይ አጠፋሽም አላጠፋሽም አንቺ መለመን አለብኝ ባናትሽ ተተከይ ማን መሰልኩሽ ነው አባቴ ልጅ ነኝ ምን ትመስላለች ደግሞ ጎንፎ ምን አይነት እንደውዲያ ሰው እንደ እድሜው ለምን አይኖርም ስትዋሹ ደግሞ ውሸታችሁ ያው የሆነ ቀን ደግሞ ሰው ተሰብስቦ ማይ ተባለች በልጇ ተማለ ከዛም በኋላ መጽሐፍ ቅዱስ ይምጣና ማይ እውነት አንቺ እንደዛ ካላደረግሽ ሲባል አልምልም አለች ልጅና መጽሐፍ ቅዱስ ይለያል እንዴ ተው እንጂ ኧረ ተው ተሰተሩ ተይኔ ተው ግን ተው በልጅ አይመጣ እኔና አንቺ ከተጣላን እኔና አንቺ ነን መርካካይድ ምንችለው ልጃችሁን አስቆርሙ እናንተ ግማታሞች ቤተክርስቲያን ግማታም ብለሽ ተሳደቢ ትልሻለች እንዴ እኔና ቲጂ ባላገሯ ተጣልተን ራሱ ድንበሮቻችንን ተከባብረን ነው ያለነው እኮ ቤቴ እንኳን ያመጣዋት እሷን ነው አንቺ እንኳን እንደው አንድ ቀን ነው የወጣሽው ሲጀመርም ደግሞ እኔ ቤትሽ መጥቼ አላቅም በነገራችን ላይ ቤትሽን ሳሎንሽን አላቅም እኔ መጥቼ ቡና ጠጥቼ አላቅም ሀቢብትዬ እሺ ቡና ጠጥቼ አላቅም በጣም ኩሩ ነኝ እኔ
እሺ መጀመሪያ አሽቀንጥረሽ የላክሻትን ጓደኛሽን መልሻት። በዛን ሰዓት ነው ልናወራ የምንችለው። ከዛ በተረፈ ሌላ ሰው እንዳንቺ መውደቅ አለበት። በቃ ውዴ አንቺ እኮ ሱቅ ከከፈትሽ አመት ሆኖሻል። ደግሞ አግዘውሽ በርቺ ጠንክሩ ቢቀኑብሽ ኑሮ ያላቸውን ገንዘብ አውጥቶ አይሰጡሽም ነበረ። ገባሽ አይደለ? አውጥቶ አይሰጡሽም ነበረ። አንቺ ለማበረታታት ነው። አንቺ እንድትበረቺ እንድትጠነክሪ ስለሚፈልጉ ነው። እንዴ ሴት አረኩሽ እኮ እንጂ ምን አረኩሽ እኔ? ሰው ገንዘብ አበድሮ በራሱ እጅ ደግሞ ይበላ። እግዚአብሔርን ሰው 1000 ድራም የሚያበድር ሰው እኮ ይጠፋል። 1000 ድራም እንኳን የሚያበድራችሁ ሰው አታችሁ ተቸግራችሁ አታውቁ። አንቺ ግን አበድረውሽ ራሱ እንደንትን አይዲያ ለነሱ ያለውሽ ለኔ ልትሆኚ ደግሞ ጭጭ። እኔና አንቺ ሲጀመር አንተዋወቅም። አታውቂኝም፣ አላውቅሽም። ሲጀመር እኔና አንቺ ጓደኛሞችም ሆነን አናውቅም፣ አንተዋወቅም። ሲጀመር እኔ ማክበር ከፈለግሽ ማለት ነው። ኦኬ ስሙ፣ ቆይ አንዴ ጠብቁኝ። እንጂኔውድ ተው ላውራበት ሹዲው ብልቻው አይ ቶ ዝምታ መልስ ነው ምናምን ተይውስ መጣው ዲው እኔ አሁን ከባሌ ጋር ጊዜ ሊኖርሽ I'm sorry ይቅርታ ጆከር የወንድሜ how are you? good ባሉ ደህና ሁኑ። አመሰግናለሁ። ቀጣይ ፓርት ከፈለጋችሁ አለው። እኔም ማግኘት ከፈለጋችሁ ደግሞ ሻርጃ አልቃስሚያ ክሪስታል ፕላዛ ሆቴል አጠገብ ነው የምገኘው። መምጣት ይችላሉ። የተከበሩ እኔን የሚፈልገኝ ነይኔን ተጋጣሚ ነይኔን ይዋጣልን በርች ላይ ነው ማለት ነው። ኦኬ ይሄ ማህበረሰብ ይሄ ብሔር ምናምን ላይ አትወሸቂ። ነይ ተጋጣሚ ከኔ ጋር እንካካይድ። ምን ይመስልሻል? ይሄ ብሔር ምናምን ተይውሱ ውዴ፣ ሁሉም ላይ አለ። ተይውሱ እሺ። ለዛ እንተላለፍና መጋጠም ከፈለሽ ከኔ ጋር ተጋጠሚ። ከጹብ ጋር ያለሽን ነገር ደግሞ እዛው ጨርሺ። አይመለከተኝም ስለናንተ። ኦኬ እኔና አንቺ የተጣላ ነው በራሳችን ኬዝ ነው። መተሽ መጋጠም ትችያለሽ። ሲጀመርም ደግሞ ቁጭ አድርጌ አውርቼሻለሁ። ቁጭ አድርጌ አንቺ ነሽ ተነስተሽ ሮጠሽ ሄድሽው። ተጋጥሜሻለሁ። ወለም ዘለም ማፊ ኔጋ ሲዳ ከላም ኖ ምኒ አልወድም። እኔ ከኔ ጋር ከኖርሽ በሲዳ ነው። አይ አልፈልግም ካልሽ ቀረውብሽ እንጂ አልቀረሽብኝም። ሰው በክብር ከመጣ በክብር ቀበለዋለሁ። ቅሌታም ከሆነ በቅሌቱ መልሰዋለሁ። አታኖሪኝም፣ አላኖርሽም። ሴት አረግንሽ እንጂ ምንም አላረግንሽ። ደሞ ልንገርሽ ከጓደኞችሽ ውስጥ እሷ ሰው የላትም፣ እሷ እንደዚህ ናት፣ እኔ ተሰሚ ያለኝ ብለሽ ጓደኛሽን የምትወሽቂ ግማታም ብለሽ የምትሳደቢ ተሰተሪ። ሳሙና ስፖንሰር ሞሮኮ